ወንድ ብለሽ እንደዚህ ተኛለሽ አታስብ መጀመሪያም ተይ ብዬሻለሁ ተይ ብዬሻለሁ አንቺ አልተዋሽ ምን አይነት ሰው ነው እንትና ያኔ አለስልሶ መጥቶ አናግሮኝ እንደዛ ተነጋግሮኝ አስተዋውቅሽ ምን አይነት ነው አሸማ ከምጅ ተወርዶት ተይቶ ቢኪያ ከም ነጋ ከሰኒ ነጋኝ ኪያ በቃ ከጅርተኒቱ እንደ ከሰኒ ፍስኒ ያገሮቻ ያው አኮሪ ተነንባዬ ነጋ ኮቲ ያው ፈታይ ሬንጀራ ወንቱ እንዳውስ እንድ ከሰኑ አርግተኒት ወንታ ራዋተማ ቱሬ ወንታ ሙላቻ ቱሬ ንስ ላላቱ መቱሬ ያው ይሰራ ደባሬሞ ደረጃ ከነረገኝራ ያው ከናንዱራ ማዘሪ ብረን እንደ መስኒ እንጀሪን ቱሬዩ አካስ መሙ ማዘሪ ብረ ጥፌ ማጋሪስ ቢያ ባዲያ ከሰም ማጋሪስ ነከት ደስነ መሄዱ ወንድ አቸንጀራማ ያው ጊዜ ሰማዘሪ ከሰው ሙገት ሄዱ ማዘሪ ከስቲጋት ሄዱ ሲገት ያች ዱፌ አችትስ ፋይዳ ዋና ነው የተኮረንጅሩ ያተው ረኮንቀው ወንቱንዱ ለበጎ ነው ይባላል ለበጎ ነውና አደረንት የሞስተርት ከናን የሮነን ያች ዴቢሰን እሺን ሞነ ጀለ ማዘሪ ወላ ነው ዳክፍቴ ትርቴ አማማን ዴቢ ያስትልፍና አረን ዱፌ ባይዘው ከዛ ድፍናል ሲንዱቢሳ ምናምን ነው አንጀቴ ከዛ ዋንዳ ዩቲዩብረትስ ያው ላሉ ደንዴሲ ብቻ ዋናን ጀሬቱ ብቻ ንግራና አጋበራ አከን ጀሬ አከናከነ ዲ አስታስ እትሙ እሺው ወጪሱም ቤኩ ገሩሞ ሲንዱቢሳ በቃ አለትኔ ግምናምን አንጀቴ ከዛ ነው ገዲቡ ያስ ፌሽኔ ጋራ እስቲ ዋንሽን ነጋፈቱ ዋንሽን ነበርባደ ዋቀዩ አቤኩ ብቻ ኮባቴ አንተ ሲያንሶ ሲሱን ቀባዋና አንጀቴ እሺይና እነዚህ ብቻ ዶጋዱ በሽፍታና ሰዳቸን ጀር እሺ አርቴ ዱበት ታናን ባየና ወሰዳች እስቲ አንተ እስቲ አመሸን ነው ትተወልኝ ነው ኮት ሰንጀራ አዝርታ ማለት የቸርክ ነፈጋደው እዶገቸ ተሰጀረ ማለት አስከፈ አሰልፈሙ አራት ሲበርባሪና ከአራት ነጋስ ጋር ፈጥ ከሲ ነው ማሬ ቸርከብ ጫሱ ነው ማላንዳጋ ማላንዳርክ ትሪከች ማላርክ ዋባየና ማለም ጫነከ ነገር ግን ጊዜ ሰነጎለዱ ዋባየና አርግስ እንጂ እኮ ማላርክ ተሬ ማላርክ ወሎልታኒ ያው በቃ ይከስ ማል ፎሎልታን ማል ወልት ዱበፍኔ ዱብሴ ሳስ ዱብሴ እንትን ጀነ ማል ፈክረው አራኑ ሁሉም ቤኮኒ ዋንሳብ ብለናንካሱ ምናምን ከዛ ቪዲዮ ጀደን ትረዩ ቪዲዮ ሰኒ ጸርገዩ ናም ብልብለሲ ናንዴ ብስና ብልብሉ ቴክስት ገንዴ ብሶ ምናምን በቃ እንዴ ማር ቆይ ስልኪ ሲያና ከነት ከሚታ ስልኪ ሰራፍ ከሚታ ናንዶ እኮ ከና ድረስ ብልብላ ትረዩ የሳብ ነው ወልዱ ብሳት ስልኪ ሊሳው መኩር ነው ጀቱ እኮ በቃ ደውልለት አይሰራም ስልኩ አሁን በዩቲዩብ ላይ ያለው አንቺ ስትጨቃጨቂ ምን ሆነሽ ነው ለምን ቆየሽ አሞኝ ነበር ትንሽ እኮ ምን ሆነሽ ነው በቃ እንዴ ወኔ ታውቂያለ ጭንቀት እንትን ሲለኝ እና ሲጨናነቅ ያመኛል ለዛ ነው እና ግን ቤት ከመቼ ነው ታውቃለሽ ግን ገባች አሉ አዎ ማለት ነው ጭንቀት እዛ ገብቼ ነበር ከዛ አይ ብዙ አልቆየም አንድ ቀን ምን ሆነሽ አንቺ ለሰው እንግዲህ አላውቅም ምክንያቱን አላውቅም እኔ አሁን ልጅቷስ እርግጠኛ ነሽ አንቺ ግን እርግጠኛ ነሽ ተጣልታችሁ አዎ በቃ እንደዛ ነሽ ልጅቷ መታ አይተሻት ከሆነ የሆነ ልጅ መታ ነበር ከዛ ከህይወቴ ውጪ አይቻለሁ እኮ እኔ ልጅቷ ደግሞ ስትለምን አይቻለሁ እኔ በቃ ተይልኝ ማለት አንቺ ነሽ የቀደምሽው እሷ አንቺ የቀደምሽ እኔ እንደሷ እንደምትለው ከሆነ እኔ ከዚህ በፊት ነው አንቺ አሁን ነው የመጣሽው እኔ ከዚህ በፊት በጣም ቆይቻለሁ ከሱ ጋር በህይወቴ በጣም ቆይቻለሁ ከሱ ጋር እኔ ስልክ የለኝም ስልኬን ተቀብሎኛል እየተደበቀ ነው የሆነ ቦታ ሲሄድ ስራ ነው ይለኛል ፊልድ ወጥቻለሁ ምናምን ይለኛል እኔ በከቤት አልወጣም ስራ ነበረኝ ግን ያን ስራ ትቼዋለሁ አባረም ከስራ ወጥቻለሁ አሁን ማንንም ይረዳኝ የለም የቤት ክራይ እሱ ነው የሚከፍልልኝ አለ እንዴ ሊሆን ቻለ በዚህ ሰዓት ምናምን አልኳት እዛ በቃ ይሄ ነው ያለው ነው አሁን አንቺ ምንድነው እሺ ሐሳብሽ ምንድነው በቃ ሐሳቤ ተዳምን አረጋለሁ መቶ ነው ያለብሽ ባለጌ ይሁን አሁን ላጎትም ነግሬያለሁ እሱም ሰምቷል እስቲ ማርያምን በእንዴ ሰምቷል ለምን አልነግረው ያንቺን ሁኔታ ሳይ ነው ስትጨቃጨቁ ሳይ አይቷል እንደገና አሁን እሱ ለሱ ነግሬው እኔም እንደማረጋለሁ ለምን ብዙ ነገር ራሱ የደበቁ ነገር አለ ለምን ደግሞ መጣለው ብሎ ነበር ዛሬ
አልተመቸውም። ሚካኤል ነው ዛሬ አይደለም እዛ ሄጄዋለሁ፣ እመጣለሁ፣ አገኛታለሁ ከመጣች ብሎ ነው። እና አሁን ምን ልታረጊ ነው? ምን ልትዩ ነው? እሱን እሺ፣ አሁን ምን መልሳለሽ ለሱ? እሺ እኔ ከመጀመሪያው ታይ ብዬሻለሁ፣ ትምህርትሽ ይሻልሻል፣ ሳታድጊ ገና እንትን ሳትይ ወንድ ላይ አትጠልጥል ብዬሻለሁ። አይ ይሆነኛል፣ አሁን አይደለም ጓደኝነት ነው፣ ሌላ ነገር ምንም የለንም ብለሽኛል። ስለዚህ አሁን ልጅቷም እንደዛ ካለች ልጅቷ እርግጥ ታዛዝናለች። አነጋገሯ ያሳዝናል። እሱ ሳያቅ ነው እያወቀ ነው እንደዚህ ያደረገው፣ ሳያቅ ነው እንደዚህ ያደረገው። እኔ እንደምረዳው ከሆነ ማለት ነው። ይበርዳል ደግሞ እዚህ ጋር በጣም ነው ይበርዳል። ለምን ልጅ ወጣሽ? እኔ ግቢ ውስጥ እፈልግሻለሁ። አንቺ ልጅ ለምን ወጣሽ? እኔማ እዚህ እንትኑ ደስ ሲል ነው። ቀጠማው ደስ ይላል። ሱማ ደስ ይላል፣ በጣም ያምራል። አካባቢው ደስ ይላል፣ ያምራል። ዛፉ ምናምን ደስ ይላል በጣም። እና ታዲያ ከዛ እኔ አሁን ልጅቷ እንደዛ ስታለቅስ ያው መቼስ ቪዲዮ ማየቱ አይቀርም። አይቶ ለምን አልደወለም ውሸት ቢሆን ብዬ አሰብኩኝ። ከዛ በቃ እኔ አሁን ማርያምን እንደዚህ አይነት ምስጢር በቃ ስለምቀርብሽ ምናምን እኔ ነገርኩሽ፣ ማንም እንዲያውቅ አልፈልግም። ለምን ይቆጣሉ ታውቂያለሽ እንጂ። አሁን እናትሽም አትሰማችም እኮ አሁን ማትለንት ስላለች እኮ እኔ አሁን አሰማም። እኔ እኮ እንዳሰማ ብዬ ንቀስ ይላልና አግስ ያልኩሽ እኮ ለዛ እኮ ነው። ፊትሽም ልክ አይደለም። ትናንትናም ስትመጪ በቃ ሰው ብዙም ስለነበረ እንግዲያው ስለነበረ እንዴ ብዬ ላውራሽ ብዬ ነው እንጂ እኔ እንትን ብያለሁ። አሁንም ቢሆን ይቅርብሽ፣ በቃ ተይው፣ ይሄ ይቅርብሽ፣ ነግሬሻለሁ። መጀመሪያም አትጨማለቅ ብዬሻለሁ፣ ነግሬሻለሁ። የነገርኩሽ ቀን ነገር ደግሞ አልቀረም። አየሽ፣ ጨረሰሽ። ገና ለገና ትምህርትሽ ይሻልሻል። ትምህርትሽ ሳጨርሺ ሰው ላይ ወንድ ላይ አትንጠልጠይ ብዬሻለሁ። እንደ እናንተም አላየሽም? ምን ተደረገ? አስረግዟ ጠፋ። ያ ራሱ አስቢ እንግዲህ ነገ አይተሻልም፣ ሰምተሻል። አይቻለሁ፣ ግን እኔ እኮ በቃ እንደዛ አይነት ሰው አይደለም። በቃ ጥሩ ሰው ነው ብዬ ነው እኮ ያኔማ አላስልሶ እኛ ቤት ድረስ መጥቶ አናግሮኝ እኔም አናግሬው ነበረ። እንደዚህ ያደርጋል ብዬ አላሰብኩም። ግን ስልኩ ከተሰራ ሰዓት አሁን በቃ እንግባ አቦትሽ ከመጣ ደግሞ ቀስ ብለሽ ይቆጣሻል። አሁን እሱ ታውቃለሽ፣ ጸባዩን ታውቃለሽ። አንዴ ከተናደደ ደግሞ ታውቃለሽ። ስለዚህ አሁን እንትን በይና እኔም አናግረዋለሁ። እኔ ስነግረው እንደዚህ ስነግረው በጣም ተናደደ እና በቃ ከመጣች ምን እንደምንል ያ እንደምትዩ እንግዲህ እግዚአብሔር ያውቃል። እና ወይን ተመለሸኝ እሱ እንዴት ነው አይን ውስጥ ማየው የማርያም ተራራ እዚህ መምጣት ይቀራል። በስልክ ቢሆን ያገኝሻል። እንኳን ሄደሽ አሁን አንቺ ሀሳብሽ ምንድን ነው? እስቲ ሀሳብሽ ንገር። እኔ ምንም እያሰብኩ አይደለም። ምን አስባለሁ? ይቀር በቃ እንደ እሱ እኮ ነው እኮ አሁን ሲደውል አንቺ ለአንቺ ያለ ደግሞ የትም አይደለም። ስለዚህ ይቅርብሽ፣ ይቅርብሽ። አትጨናነቂ። ጭንቀትም ጥሩ አይደለም። ራስ ምታት አለ፣ ግፊት አለ፣ ስንት ነገር አለ። ለወንድ ብለሽ ደግሞ አትጨናነቂ። ነግሬሻለሁ። ሰምተሻል? ታውቂኛለሽ። ከአሁን በኋላ ሌላ ነገር ብሰማ ወይ ከሱ ጋር ወይ ልትታረቁም ትችላላችሁ። እናንተ ምን ይታወቃል? ወዳችሁ ምን ይታወቃል? አሁን የምትፈልጊው እሱ ለምን ታረቅ ነው? በስልክ አስሬም ደውይበት እንደምን ነው ብዬ ምን ነው ብዬ ነው ታዲያ። አሁን አይታወቅም። መቼ ነው አንቺ ሳትገናኝ? እኔ ያኔ ከዚህ ታሞ ሲሄድ አሞኛ ሞታል ምናምን አላልኩሽም? ከዚህ ሲሄድ በቃ ደህና ነበርን ምናምን። ከዛ ከሆነ ጊዜ በኋላ አዲስ አበባ ሄጃለሁ ምናምን አለ። ከዛ በኋላ ስልክ አያነሳም። ግን ጤነኛ ነው እሱ አለ፣ ግን በህይወት አለ። ወይ ስልኩ ተሰርቆበት እንዳይሆን ኧረ ላይት ምናምን ይገባል እሱ አለ መኖሩ። ከዛ የሆነች ልጅ ደግሞ ቦሪፍ የምትባል የእሱ ጓደኛ ነበረች ከዚህ በፊት። ከዛ እሷን በቃ ምንም ሲያቅተኝ ከዚህ በፊት እሷ ነች ልጅ አለው ምናምን ስትለኝ እኔ ውሸት ነው ወይኔ ብርዱ እሺ ይበርዳል ቶሎ በይ እሺ። ከዛ ስላት እሱ አይሆንሽም፣ እኔ መጀመሪያም እንትን ያልኩሽ አንቺ ጥሩ አይደለሽም ምናምን ብላኝ ተጣልተን ነበር የሆነ ጊዜ አልነገረሽም? እሱ ከዛ የዛን ሰዓት ደግሞ እኔ ሁሉ ነገር ነግሮኛል። አዎ የዛን ሰዓት ደግሞ እኔ አሁን እሷን እናንተ ከተስማማችሁ ብዬ ነው እንጂ መሀላችሁ አልገባም ብዬ ነው እንጂ ነግሮኛል። ሁሉ ነገር እንደዚህ የሚያደርግ ሰው አይመስልም ነበር እኮ። አሁንም ቢሆን
ሐሳብሽን እንትን በይና ለአንቺ ያለ ደግሞ የትም አይሄድም። አንድ ቦታ ተቀምጧል። እህል ውሃ ካለ ትገናኛላችሁ። እህል ውሃ ካለቀ ደግሞ ቻው። እሱ ልክ ነው። ግን ከዛ እንደዛ ስትለኝ አሁን በቃ ቪዲዮውን ራሱ አይቶ ምናምን አሁን ሰው እኮ አንቺ ጥፋት ሲኖርብሽ እኮ ያ ቪዲዮ አይተሽ እንዴ እንደዚህ ሳላረግ እንዴት ሰው እንደዚህ ሊለኝ ይችላል ብሎ ደውሎ እኮ እኔም ማሳማን ይችል ነበር። እሱ እኔ ስደውል አነሳም ይጠራል አነሳም። ከፈለገ አንዳንዴማ ቴክስት ማረግለታለሁ ቴክስት አይመልስም። ከዛ ልጅቷ እኔ ድንገት አሞት ከሆነ ወይስ እንዳልሽው ስልኩ ጠፍቶበት ከሆነ ብዬ ልጅቷ ስጠይቃት በቃ ተይ አንቺ ለምን ማትፈልጊበት ቦታ የምትገኘው ምናምን አለች። ተይ በቃ አሁን ሌባው ወስዶበት ይሆናል አይታወቅም። አንቺ በቃ ወይ ከተገናኛችሁ እሰየው በስነ ስርዓት ካናገረሽ አንቺ በስነ ስርዓት አናግሪው። ከሱ ምን ሰማሽ? ከአፉ ምንም አልሰማው። ምን ኖርማል በቃ አሪፍ ነበር። ልጅቷ በምን አይታ ነው ታዲያ አንቺ ገመጣችሁ? በቪዲዮ አይታ በፈልግሽ ነበር አለች። ከዛ ያቺ ጓደኛዋ አንቺ ተይ ምናምን ብዙ ነገር አለ። እኔ ደግሞ እሷን አላምናትም። እሺ በቃ ውሸቷን ነው ምናምን ብዬ ብዙ ነገር አለ ግን አሳይሻለሁ ብላኝ ነበር ልጅቷ። ከዛ ፈልግሻለሁ ዛሬ ይዤልሽ መጣ ሰው አለ ምናምን ብላኝ ጠራችኝ። ልጅቷ ከስንት ጊዜ በኋላ ነው እየፈለኩሽ ነበር ከህይወቴ እንድትወጪ። እኔ ማንም የለኝም፣ የቤት ኪራይ የሚከፍልልኝ ሰው የለኝም፣ እሱ ነው የሚረዳኝ። ግን አንቺ ከሱ ጋር ከሆንሽ ይሄን ሁሉ ሊያቋርጥ ይችላል። እሷ በምን ታውቃለች? አንቺ ክራ ብትኖርስ ክራስ ብትሆኝስ ምን አውቃለሁ? በቃ እንጃ የከፋሽ ቢሆንስ በምን ታውቃለች? አንቺ ቤተሰብ ጋር ነሽ። በምን አወቀች? የምታውቅሽ ነች። በቃ እኔ ምን አውቃለሁ? እኔ ልጅቷን ደግሞ አላውቃትም። ከዚህ በፊት የምትተዋወቁ ናቸው። በቃ ታውቃላችሁ ነው። እኔ አላውቃትም። ስለዚህ አሁን አንቺ በቃ አዛዘነችኝ። ከዛ እኔን ምን ልበል? ከዛ በቃ አውቃትኝ አሁን ራስና ነው እንደዚህ ተቋቀርሽ ታቀርሽ አይሆን ሰው እንደዚህ የከሳሹ። ስለዚህ ይቅርብሽ፣ በቃ ይቅርብሽ። በቃ እኔማ አሁንማ ጠሩና አሁን ደግሞ አጎትሽ ከመጣ እንዳትበሳጭ፣ ደግሞ እሱንም እንዳይበሳጭ። ያው ታውቃለሽ ከእንትን እንደመጣ አሁን እሱ እንትን ይላል። በስነ ስርዓት ካናገረሽ መስለስ ብለሽ አናግሪኝ። መልስ እንዳሰጭ መልስ ከሰጠሽ ደግሞ ታውቃለሽ አይደል? ሰባው በቃ አሁን እኔ እሄዳለሁ። እሷም እንትን ብቻዋን ነች ታውቃለሽ። እሄዳለሁ ወደ ቤት እንትን እላለሁ። እንትን በይና ከመጣ እሱ ምናልባት ማታ ከመጣ በስነ ስርዓት አዋራ እሱም ልጁን አሁን ከተገናኛችሁ እሰይ በስነ ስርዓት ተነጋገሩ፣ ያለው ነገር ተነጋገሩ። ወደ አንቺ የሚቆርጥ ከሆነ በቃ አንቺ በስነ ስርዓት የምትወጂ ከሆነ አናግሪ፣ ማትወጂ ከሆነ ደግሞ የሚቆርጥ ከሆነ እንትን እሺ በቃ ስልክ እየጠራ ነው ልሂድ በቃ። እሺ በቃ እሱ መጥቶ እንዳይሆን እሺ በቃ አሁን ቶሎ ብለሽ እንትን በይ። ብርድ ነው ደግሞ እኔ ብርድ አልችልም። በቃ ግን እንደምመጣ እርግጠኛ ነሽ? ቤተሰቦቻችን ጨንቆኛል። ማርያምን እኔ እንጃ ብቻ ምን እንደማረግ